እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ ነው መንገድ የፈለግኩት እሱ በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው ነው መፍትሄው እንደ አባቶቻችን ማመን እስኪ እንደ አባቶቻችን ማመን በሉ እንደነማን ማመን ያለብን እንዴት እንዳሉት አባቶቻችን እስቲ መከራ እንደተቀበሉት በሉ እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ እንደ አባቶቻችን ምን እንላለን እናምናለን እንደ ትናንትናዎቹ ነው የምናምን ዛሬ ያገኘነው እግዚአብሔር የለም ሃይማኖት በውሳኔ የሚገለጥ አይደለም ሰዎች ተሰብስበው የሚወስኑት አይደለም የተገለጠ እውነት ነው የተገኘ ሐሳብ አይደለም የተወሰነ ሐሳብም አይደለም ስምምነትም አይደለም የተገለጠ እውነት ነው እግዚአብሔር ተገልጧል አይተነውማል ከሱ ጋር የበላን ነገር ወበብዙ መክፈልት በብዙ ህብረ መልክ በብዙ አነጋገር በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ ወለነሰ በዳሃሪ መዋይል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አርአያሁ ምን ይላል ለኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት የአብ ባህሪው በሆነ የአብ የክብሩ ጸዳል በመልክ የሚመስለው በባህሪ ነው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን ይላል በአንድ ልጁ ተናገረን እሱም ወለሊሁ ገብረ በአካለ ህላዌሁ በዘያነጽ እሱም በገዛ ደሙ ኃጢአታችን በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል